ይሄን የባህር አሳታጡትም ማለት ነው ሀይቅ ብቅ ባላችሁ ቁጥር እንግዲህ የሀይቅን ስፋት ዛኛዎች ባታቁትም ኦኬ እንግዲህ ከዚህ ጀምሮ እንደምታዩት ዛጥግ ድረስ 8 ኪሎ ሜትር ነው አጠቃላይ ይሄ ማለት ነው እርግጠኛ አጠቃላይ ደግሞ 35 ኪሎ ሜትር ነው ማለት ነው እንደምታዩት እንግዲህ ገብተን ባንለካውም 8 ሜትር ነው ይላል السلام عليكم ورحمة الله وبركاته سلام فكر ود للش توفيق يوتيوب channel ቤተሰቦች እንደምን አላችሁ አሁን የምንገኘው ከዋ ሀይቅ ነው ማለት ነው በቀደም ደሴና ሳይቻቻለሁ ከደሴ አለፍ ብለን ብዙ መናፈሻ የሚገኝባት ብዙ የተፈጥሮ ቦታ ያለባት ከዋ ሀይቅ ነን ማለት ነው welcome بولو زور بالناس كده مدرك قطعفي ولا የተዋበች የደመቀች ሀገራችን ምንዝናናባት ሀይቅ ይሄን ይመስላል ኦኬ ያው እንግዲህ ምናልባት መታችሁ አይታችሁ ይሆናል ላላያችሁት እንድታዩት ጋብዛለን አቻለም ነይ በማለ አድርጉ እኩል ሆኖ እንዳታዝራቡ ማለት ነው እንዳትኩ
ገብታችኋል ቪዲዮ ላይ ናችሁ ፎቶ ላርግላችሁ ወይስ ቪዲዮ ላይ ነው ለፋቸው አላችሁ ሆይ እስኪ አንድ ፎቶ ነው እስኪ ቪዲዮ ነው አይገርማችሁ ገብታል والله يا فيديو هترجعوا شو عايز سمم እንዴት ናችሁ ሙሽራው ግን ማን ነው ሙሽራው ኦኬ አንበሳው ሌላስ ሊሞሸር ያሰባል ቶ ያዘውስ በጣም የሚገርም አሁን ደግሞ በጣም ከድሮ በጣም ለውጥ ላላ እዚህ ጋር ጥንድ ይሆኗ ሰርግ ላይ ከዚህ ጋር በጣም ይደምቃል ይሄ የኛ ቅርሳችን ነው በቃ እዚህ ጋር የምታዩት ሀይቅ መናፈሻ የሚገኝ ነው ማለት ነው ይህ መግቢያው ነው ወደ ውጭ ማለት ነው መግቢያው ወይውጫው ናስኪ እስኪ ወደ ታች አስጎብኝና ያው እንግዲህ ያወራ ደስ ይላል በጣም እንደ አይነት የተፈጥሮ ቦታዎች ሀይቅ ሎጎ ሀይቅ ይባላል የምትመለከቱት ገዳም ወደ ቤት ልባው እስኪ ቤቱን እናሳያቸው አይባል እንደምታዩት አዳራሽ ነው መሰብሰቢያ አዳራሽና ምግብ የሚዘጋጅበት ነገር አለ ቡፌ እናዘጋጅበታለን ከዚያዎች እንዲሰርገኞች ሲመጡ ውስጥ ላይ ማድረግ የሚፈልጉ ውስጥ ገብተው ይጠቀማሉ ከዚህ ማለት ነው እሺ ኡስታዝ ምንድነው ወይ አታውቀው ዝም ብለህ ታወዛግባለህ ይጣ አውቀዋለሁ እያለ ማለት ነው ዝም ብሎ አሁን እዚህ የት ነን
ምናቀው ነው ይሄው አዲስ የተጀመረም ህንጻ አለ አዲስ መጀመሩ መች ጠፋን እኔ ነኝ አሁን እሺ ማንኛው ሎጅ ላይ ነው ያለን ምን ነው በጣም ንፋሱ ጠላል ምን ነው ወንድ ተንቀሳቀስ እጂ ሃይቅ ውቢቱ ሃይቅ ያልከተስተው እንደማትረባ ተምር እዚህ ጋር ማለት ስንት ስቀፈቅፋት ይከረምኳት ማለት ነው በዳይን ስታበላኝ የነበረችው ተምር ነው እንደውም ይሄ ርጃል ወንድ ነው ራሳት ታጡትም ማለት ነው ሃይቅ ብቅ ባላችሁ ቁጥር የሃይቅን ስፋት ዳኛዎች ባታቁትም እንግዲህ ከዚህ ጀምሮ እንደምታዩት ዛጥግ ድረስ 8 ኪሎ ሜትር ነው አጠቃላይ ይሄ ማለት ነው እርግጠኛ አጠቃላይ ደግሞ 35 ኪሎ ሜትር ነው ማለት ነው እንደምታዩት እንግዲህ ገብተን ባንለካውም 8 ሜትር ነው ይላል ይህ የባህር ወፍ ነው ማለት ነው ተመልከቱ በጣም ያምራል ደግሞ ከግማሽ ወደዚህ እዛ አካባቢ ላይ 40 ሜትር ነው ይባላል መሃል ላይ 80 ሜትር እንደሆነ እናውቃለን አላነሳም